አቀቀሩን እየቀረጸኝ ሲያምርልህ አብረ በዛ በምሬት አካጅም ወይ በምሬት ነው ማዲያ አንድ ቀን ተቀርጭኛለሽ እንጂ ሰላም ሰላም የዩቲዩብ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ያገራችሁን ጎዳና በሩቅ ላሳያችሁ እና አዲሱ ቤት ላሳያችሁ አለው እዛ ታይ አዲሱን ሆቴል እና ደግሞ በዝታ አዲሱን አደባባይ በይ ነበር በዝታ የተባለው አደባባዩ በዛ ነው ግን አልተዘጋጀም። ይሄ ደግሞ እንተኑ ነው የመኪና እንተኑ ናሪያው ከዛ ገበያው ከዚህ ለጥቃራ ግን በዚህ ቢዞርኩ ቆንጆ ነበርልህ አይሻልም? ታያለሽ ወላሂ ግን ሲያምር ያ ሰላም ያገርፋን ባላቡ ሰለ ካሜራ ስለች ካሜራው ሲያምር አዲስ ቤት ትንሽ ቢል ላሳያችሁ። እኔ እኮ ቤቱ ያምራል አልኩሽ እንደዛ አደራደሩ ይሄማ ተርቲው ማሻአላ ከርቲ ያው በዛ በእንትን በህድ ማስብ በአዲሱ በወዲያ የሚያምር ባህር ዛፍ ነው የሚያምር ነው ባህር ዛፉ በጣም ሌላ ዛፍ ነው የሚያምር ያምራል በጣም ያገለግላልም ውበትም አስተናግርታና አይደለም መሰለኝ ግን አይደለም ይሄ ደግሞ ሳማና አስተናግር ጥሩ ነበር ሳማና ይሄ እኔ ሳማ አሰራሩን አላውቅበት አንዴ ግን የሆነ ሰው ሰርቶ እንትን ብያለሁ አይቻለሁ ግን አልወደድኩት ሙሉክያ ነው አሰራራቸው ነው እንግዲህ ውጭ ደግሞ ማለት ነው ሙሉክያ የሚባል አለ አይ ጥሩም አሰራሩን ጥሩም ነው ማለት ነው አረንጓዴ ስለሆነ የሚሆነው አስጠላኝ ያኔ ፈራሁት ለመብላት የሆነ በወንፊት ይነፋና አረ ብዙ ደክመውበት ነው የሚሰሩት ያው ትላልቅ ሰው ናቸው የሚሰሩት ያሁኑ ሰው ወጣቶች ሰራው የማያውቅበት ይሄ ነው የከብት ተራ የበግ ተራ ይሄ ገበያ መናኸሪያውስ አዲስ ገበያ መናኸሪያው የውዛ አካባቢ የዛ ነው በዚህ ቢያካተሙትማ ጥሩ ነበር ወላሂ ሰላም ነው ትልቁ ነገር ሰላም በሆነ ወላሂ አናስብ ሰላም ወላሂ እንዳላ ብቻ ነገር ሰላም ያርክ ያ ሰላም አገር ማማር ተላላችሁ ሀገራችሁን እያያችሁ እኛ ወጥተን ነው በዛውም ሀገራችንን እናሳያችሁ ብለን ነው። በጣም ነው ደስ የሚለው ሀገር ያምራል። ለዚህ ወጣ እያልኩ አሳያችኋለሁ። እንግዲህ ዛሬ ወደ ገጠሩ ቀጣይ ደግሞ ወደ ከተማው አሳያችኋለሁ። እቃም ደብረ ዘይት ላይ ያለ እቃ ቤት አለ አንድ ጽድት ያለ ቆይ አሳያችኋለሁ። የምትፈልጉት እቃ ምናምን የሚፈልግ ሰው ካለ ልካለው ማለት ነው። ያኔ ያገዛላችኋለሁ። ገበያውን ተራሶታ እንደ በሰሙታላችሁ የእንዳንዱ እቃ ያው አንድ ቀኑ ገበያ ቢያንስ 3 ቀን 2 ቀን ነው እንጂ እዛ ቶሎ ነው የሚቀየረው። ቶሎ ስለሚወደድ ያ አንድ ቀን አይመስልም እንጂ ባለው በለት ባለው ገበያው እየነገርኳችሁ እቃ ማስቀመጥ ይፈልግ ቤት ያለው ሰው እቃም አሳያችኋለሁ እላችኋለሁ። ሰሞኑን አሳያችኋለሁ ኢንሻአላህ። በዚህ የሚታይ ነገር የለም። ከዛ ቪዲዮውን እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ቤተሰብ አፍሩ። አዲስ ነው ቤተሰብ ነው። እኔንም አበረታቱኝ። እናንተንም የምታዙትን እሰራለሁ። ቤተሰብ ምናምን ማየት የሚፈልግ ደብረ ዘይት ደብረ ዘይት በታይ እንኳን ይከብድ ማለት እዚሁ ከተማ ውስጥ የምታዙኝ ዙሮ ሰማለሁ ታዘዛለሁ። አዲሱ ካፌ ነው እንዲህ መዝናኛ ነው እንትን ነገር ተሰርቶ ነው ግን ያምራል። አንድ ቀን ደግሞ ኢንሻአላህ እዚህ ግቢ ውስጥ ገብቼ ያለው ነገር በደንብ አሳይ። ግቢ ይታያል። ግቢ ውስጥ አንድ ቀን እንገባለን አንድ ቀን ነይ። አሁን ዝም እየተመቀረጽ ነይ እገባለሁ። ኃይሌ ራሱ አንድ ቀን ይዛሃትና ምናምን ብሎኛ እንዲያክ እና ቪዲዮ ተቀርጻለህ ምናምን ብለ ተቀርጽ ትምጣ አንድ ቀን ብሎኛ
ስለዚህ መምጣት አልፈለኩም። ውስጥ እንገባለን አንድ ቀን ግቢ ውስጥ ምን ስራ ነው? ቪዲዮ ሰራለሁ፣ በዛው ምን ዝናናለን ነው ያለ። እንደው የጨረይቱ ጫፍ አይ ምድር ነክታ ሲያምር ወላሂ። ፀሐይቱ እንግዲህ አትመች ነገር ፀሐይቱ አገባልሽን ካሜራ ውስጥ ፀሐይ ራሷ መስልሽን ካሜራ ውስጥ ስትገባ። አፒ ወዴት እያርክ ነው? ወዴት ሰቆበዙ የት እዚህ ውስጥ ያለ ምግብ ዱንያ ነው። ሰው ነው ሰውና ሰው ይገጠም። ወዲህ ነው ክራፍ ምን ታዲያ የረገኛ አካሪ ክፋት ሪስ አረ እንደው ያለኝ ኑሮ አምሮ ቢያረግ እና አዲሱ ትታሽን መንደር እንዲያገቢያው ያ ሰላም ወላሂ ሲያምር ያ አላህ። ይሄ እንግዲህ ወንዝ ክረምት ሲመጣ ጨጫቂት ወይ ማለት እኔ እኮ አንድ ቀን ዋኝቻለሁ። አሁኑ ገና ነው ክረምት ነው። ክረምት አልመጣም ግን ሰሞኑን ዝናብ ስለጣለ ጥራት አጥቧል። ይሄን ነው ያምራል። ቢሆንም ብቻ ግን ያምራል። ያምራል። እማታ ሆነ ቀለኩ ስልኬን ታጣ ቀረጻው በሌላ ስልክ ይቀረጻ ስልኬ ነው እንጂ ምን ከስራ ያወራችሁማ እናንተ ጨጫቂ ጨርሶ ቤት ሆኗል። ቆይ አንድ ቀን እንደመዛ ላውና አሳያችኋለሁ። ቤት ነው ጨርሶ ትላላችሁ። 7 ደቂቃ ምን ደቂቃ ታናለ የምታውቁኝ ነገር ማይክ እያደረጋችሁ እክራም ታገዛላችኋለች። በስቲ በይ አሁን ያልሽው አይ እኔ እኮ ያልኩት ይቅርታ አሁን ብዙ መናገር አልችልምና ይርክሽ ያው እንግዲህ ሰብስክራይብ እያረጋችሁ የምትፈልጉትን ነገር ደግሞ እየጻፋችሁ ምናምን እንትን እንላለን። በቃ የምታዙንን በአግባቡ እንሰራለን። ደብረ ዘይት ያሉት ቤተሰቦች አንድ ቀን ደግሞ እናሳያችኋለን። ለአሁኑ እቺ ጊዜ ትበቃችኋለች። በቃ እኛም ከዚህ በላይ መሄድ አንችልም። ትንሽ ነው ብንሄድም ይበቃችኋል። እናመሰግናለን። ሀናስ